ሰላም ውድ የቃል ሪያክት ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። በጣም ይቅርታ እንጠይቃለን። ትናንትና ምንም የሚመች ጊዜ አላገኘንም ነበረ ቪዲዮ ለመስራት። በጣም ይቅርታ እንጠይቃለን ለሱ። የጨረቃ ፋሚሊዎች በሙሉ እንኳን ወደ ዛሬው ቪዲዮ በሰላም መጣችሁ። እነሆ በሰላም ግቡ ብለን እንጀምራለን። እንግዲህ የዛሬው ቪዲዮ ፈገግ አያስብልም፣ ግን እኛ ለውድ ኦዲየንሶቻችን ስለምንጨነቅ ቤታችንን በፈገግታ እንጀምራለን። ነገሮች በፈገግታ ይፈታሉ ብለን ስለምናምን ማለት ነው። ትናንትና ሃይሚና ዳኒ የሰሩት ቪዲዮ ነበረ። ሃይሚ የማይሆን ነገር ውስጥ እየገባች ነው። ሃይሚዬ እኛ የሆነ አንቺን ልንገፋ ኦር ደግሞ የእናንተ ነገር አስጠልቶ ምናምን ችላ ብለናችሁ ልናልፍ ምናምን አድርገን ሳይሆን እንደ ሀሳብ እንደ ተመልካች እንደ ኦዲየንስ እናንተን ከኋላው ነው እንደ ሶስተኛ ሰው እንደሚመለከታችሁ ሰው እያደረጋችሁት ያላችሁት ነገር ሁለታችሁም ትክክል አይደለም። አንቺ አሁን ላይ ያደረግሽ ያለሽው ነገር በጣም ከባድ ነው። ብሩኬ ደግሞ ከዚህ በፊት አንቺ እንደዚህ ከመሆንሽ በፊት እያደረገ የነበረው ነገር ልክ አይደለም። እሱን በደንብ እናውቃለን። ግን በቃ ነገሮች አንዴ መሃል ላይ ሚስ ተደርገዋል አይደለ? ያን ነገር ደግሞ በይቅርታ ማለፍ እንችላለን። ይቅርታ የማይፈታው ነገር የለም። የሁሉ ቁልፍ የቂም መካሻ የቃል ኪዳን ማደሻ ይቅርታ ነውና ይቅርታችሁ የዛሬን ይሄ ሰው ፊት የምትታዩትን ነገር ብቻ አይደለም፣ የነገውን ስውሩን ጓዳችሁን ይቅርታ በትክክል ሞልቶ እንደሚያሳልፋችሁና ምንም ነገር ሳይጎልባችሁ መኖር እንደምትችሉ ያሳያል። ይቅርታ ማድረግ ከቻላችሁ ማለት ነው። እና ሰሞኑን እየተፈጠረ ያለው ነገር ነው። ትናንትና እንግዲህ አይታችኋል። ሃይሚ ብሩኬ ዳኒ ሀብል አድርጎላን ነበርና በዛ ነገር ብሩኬ ደስተኛ አልሆነም። ዛሬ እንግዲህ አዲስ ቪዲዮ ሰርቷል። በእርግጠኝነት ያው ጭቅጭቅ ነው የሚሆነው፣ ሌላ ነገር አይሆንም። ለትናንትናው ቪዲዮ ስላሰራን ይቅርታ እንጠይቃለን። አሁን ዛሬ ወደ ተለቀቀው ቪዲዮ እንሂድና እንግዲህ ሀሳብ አስተያየታችንን እንሰጣለን። የጨረቃ ፋሚሊዎች በሙሉ ይሄንን ቤት እየገባችሁ ሰብስክራይብ እንድታረጉ፣ ላይክ እንድታረጉ፣ ሼር እንድታረጉ፣ ኮሜንት እየጻፋችሁልን ደግሞ እናንተ የመሰላችሁን ቪዲዮ እኛ እንድንሰራላችሁ በምን አይነት አቀራረብ እንድናቀርብላችሁ እንደምትፈልጉ እናንተ አሃ በሉን፣ እኛ ደግሞ እነሆ ብለን እንሰጣችኋለን ማለት ነው። ሁላችሁም ወደ ቪዲዮ ይመቻችሁ። ጠርታታል እንዴ? አዎ አሜን። እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነሽ? ይከብዳል። ደህና ነሽ? ቡሩኬ ይሄንን ቪዲዮ ሌላ ጊዜ ታርቀው ቁጭ ብሎ ሲያዩት በእርግጠኝነት ምን አባ ሆነ ነው እዚህ ጋር እንደዚህ ሰላም ያልከኝ፣ ምን አባሽ ሆነሽ ነው እዚህ ጋር እንደዚህ ሰላም ያልሽኝ እንደሚባባሉ አይ ሆፕ እርግጠኛ ነኝ ማለት ነው። እስቲ እንቀጥል። እሺ በቃ እያችሁ የልቤን ገና ቪዲዮን በደንብ ሳለው የልቤን አወራልኝ። ሰላምታቸው ልክ እንዳልሆነ በቃ የተነቋቆረ ሰው ሰላምታ ኦኬ አይነን ነገር። እባካችሁ ፊት አትነሳሱ። የእናንተ ፊት መነሳሳት እኮ ለኛም ደስታ አይሰጥምና የእውነት እሱ አሁን በእርግጠኝነት አጠገባቸው ቆሞ ሲያወራቸው ተሳቆ አለ አይደለ ልክ አይደለም እንደ የሚለው ነገር እየተሰማው ነው የሚያወራቸው። እና እኔ አንድ የምነግራችሁ ነገር በዚህ ሰዓት ሃይሚና ብሩኬ የሚያስፈልጋቸው አንድና አንድ ምንድነው? ዝም መባል የእውነቴን ነው። ምክንያቱም አንዳንድ ሰው አለ አይደለ ወከባ ሰፈጥሩበት ምናምን ነገር ወደዛ ነገር አይሄድም። ምክንያቱም ሰዎች በደንብ ስለሚጫኑት በቃ እስቲቺ ነው ወከባ ላቆያት ብሎ ስለሚያስብ እሺ አይልም። ጸጥ ብላችሁ ስትተዋቸው ግን እሷም ያለሱ እሱም ያለሷ መቆየት ስለማይችሉ ያኔ ቀስ እያሉ ቁልቁለቱን ይወርዳሉ ማለት ነው። ቁልቁለቱን ከወረዱ በኋላ መጨረሻ ምን ያደርጋሉ? አንድ ላይ መገናኘታቸው አይቀርም። ስለዚህ እባካችሁ እስቲ ትንሽ እንተዋቸውና እነዚህን ሙቅቅላዎች እንያቸው። ዛሬ እየሳኩ ስለማቀርብላችሁ በጣም ይቅርታ ጠይቃለሁ፣ ግን እኔ ፈታ ስላልኩ ወደ ቪዲዮ እንሂድ። ሰላም ቤተሰብ እንዴት ናችሁ? ምንድነው? በሰላም ነው? ስልክህን አጥፍተህ የጠፋህ? ኦኬ በሰላም ነው። ብዙ ቤተሰብ እየተጨነቀ ነበር። አታውቅም ስለ ቢያንስ ወደ ቪዲዮ እንደምትመጣ ቃል ተገባብተን ነበር አይደል? አይ ራሴን ማዳመጥ ስለፈለኩ። እሺ አሁን ተባሉ
አይ ልጠይቀው ብዬ ነው ሳገኘው ጠይቀዋለሁ እያልኩኝ ስለነበረ ደውዬለት ነው። ዋናው ዓላማ ያው ነገሮችን እንዲረግቡ ነው ሶስታችን እንድናወራ የፈለኩት እንጂ የተፈጠሩ ነገሮች እንዳልኳችሁ በብሩክም በሃይሚም በኔም በሌሎችም ሰዎች ሳይድ ችግር ይኖራል። ያንን ችግር የምንቀርፍበትን መንገድ እኔ የምር አሁን ከሁለት ወር በፊት ምናምን ለመጨረሻ ጊዜ ቪዲዮ የሰራነው አንተ ጋር እንደዛ ነበረ ካስታውሳሽ። ያኔ በጣም ፍቅራችን ደስ ይል ነበር፣ ወዳጅነታችን፣ ጓደኝነታችን ጀማዓ ሆና አሁን ብዙ ነገሮች እንትን ብለዋል እና ያንን ነገር እንድናጠብ ነው ፍላጎቴ። በብሩክ ሳይድ ለነበረው ነገር እንግዲህ ብሩክ ይቅርታ ይላል፣ በአንቺ ሳይድ ለተፈጠረው ነገር ሃይሚ ይቅርታ ትላለች። በቃ እዚህ ጋር ነገሮችን ችለን እንቋጭ አይደል ሃይሚ? ምን ይሰማሻል አንቺ? አንደኛ እሱ ሰላም መሆኑን ለማወቅ ነው፣ ልጠይቀውም ስለፈለኩ ነው። እኔ እዚህ ጋር አንድ ነገር የምነግራችሁ ነገር ማለት ነው አምሹር በቅርብ ጊዜ ይታረቃሉ። በሁለቱም ጋር የሚታየው ነገር ያቆ ነው። ይሄ አለ አይደለ? ቆይ ከኔ አይመጣም ወይ ኦር ደግሞ እሱ ከኔ አይሄድም የሚለው ነገር ይዟቸው እንጂ እነዚህ ልጆች እኛ ፊት ወከባ ይፍጠሩ እንጂ ማለት ነው። የእውነቴን ነው የምላችሁ ውስጣቸው ተፈላልጓል አሁን ላይ። ምክንያቱም ቆዩ እንደዚህ ሆኖ መቆየት ደግሞ አይችሉበትም ጭራሽ ማለት ነው። ሲቀጥል ደግሞ ብዙ ሶስተኛ ሰዎች በጣም ተንገላቱ በእናንተ ምክንያት፣ ጨረቃዎች በእናንተ ምክንያት የእውነት ብዙ ሰዎች ተንገላቱ። እባካችሁ ይሄንን እንግልት ተቀንሱላቸው። እኛም ደግሞ እየሳቀን ቪዲዮ እንስራ፣ እየተጫወቱ ወይኔ ሃይሚ ወይኔ ብሩኬ እያለን እስቲ ደስ የሚል ቪዲዮ እንስራ። ለኛም አሰብ ሁሌ ተኮሳትሮ ቪዲዮ መስራት ከባድ ነው። ይመቻች። አንተ አክብረህ ጠርተኸኝ መቅረት አልቻልኩም። እውነት ስነግርህ ማለት ነው እንጂ እኔ እና እሱ ተነጋግረናል እኮ አይደለ? አውርተን ፈተናል አይደል? ለምን እየጠየቅኩህ ነው? ለምን ዝም ትላለህ? ምንድነው? እኔ ማልፈልግ ይሄንን ወሬ ነው። ለዛ ነው እየጠፋው ያለው ታውቃለህ። በቃ ያው ፈተና ጨርሰናል። ምንድነው የፈታችሁት? አይ ምንም በቃ አውርተናል ጨርሰናል የሚባለው ትናንት ላሳለፋችሁት ለከፈላችሁ ይቅርታ ዋጋ በይቅርታ ተላልፋችሁ እጅ ለእጅ ተያይዛችሁ ስናያችሁ ኦኬ በቃ አውርተን እኮ ፈተነዋል ብላችሁ በሳቅ መመለስ ትችላላችሁ። እኛ ራሱ አሁን እንደዚህ አውርተን ፈተነዋል ብትሉን ደስተኛ አንሆንም። ነገ ከነገ ወዲያ እናንተ አብራችሁ ቪዲዮ ስትሰሩ እኛ በእናንተ ደስ የሚል ቪዲዮ መስራት እንፈልጋለን። ለዛ ደግሞ ተለያይታችሁ እኔ እንጃ ይሄ ነገር ደስ ይላል ብዬ አላስብም። እሷ ማትፈልገው ነገር ነው ሶ እኔም ማወላ አልፈልግም። በግዴታ ምንም ነገር የለም። እኔ እንደዚህ እንዲሆን እሺ እኔ ልጅ ታወራላችሁ። እሺ አይ አንተ ባለህበት ነው እንጂ እኔ እና እሱ ተስማምተን ማውተን አናውቅም። የተፈጠረውን ነገር እሺ በምን እንቋጨው? ምንድነው እኔ የኔ ሐሳብ ንገራቸው። በብሩክ ሳይድ የተፈጠረው ነገር ሰውን ውሰታት ይኖራል። ጀስት ይቅርታ ተብሎ ይታለፋል። በአንቺ ሳይድም ያለው ነገር ምክንያቱም ካልሆነ ሃይሚ እንደዚህ አድርጋኛለች፣ ብሩክም ደግሞ እንደዚህ አድርጎኛል አይ ነገር ውስጥ እንትን ውስጥ ከገባን ነገሮቹ አይቋጩ ማለት ነው። የተፈጠረው ነገር ሰዎች ነው የሚሰሩት። ስማኛ እሺ በቃ ይሄ የሚሆን ነገር አይደለም። እያየ ነው በቃ ምንም አዲስ ነገር የለውም። በዚህ ልክ ተስፋ የሚያስቆርጣችሁ ነገር አለ ብዬ አላስብም። ማለት እናንተ ከ18 ዓመት በታች ህፃን ልጅ አይደላችሁም። የህይወትን ቻሌንጅ ያያችሁ ሰዎች ናችሁ። ከዜሮ ተነስታችሁ የሆነ ነገር ለመድረስ የምትጥሩ ሰዎች ናችሁና በዚህ መሃል ደግሞ ፍቅርን አግኝታችሁ ፍቅርን ያያችሁ ሰዎች በዚህ ልክ ተስፋ መቁረጥ ለምን በፍቅር ተስፋ የሚቆረጥበት ነገር አይደለም። ሲቀጥል ደግሞ ተስፋ መቁረጥም አትችሉም። ሃይሚና ብሩኬ ወደ ነበራችሁ ፍቅር እንደምትመለሱ እርግጠኛ ነኝ። በቅርብ ጊዜ ይህን ቪዲዮ እናየዋለን፣ ግን እናያለን። እንቀጥል። ነገር አይደለም እና በቃ እናመሰግናለን። ክብረ ጠርተን ይሆናል ነገራቶች ባይስተካከሉ ያንተ ጥፋት አይደለም፣ መፍትሄ አይደለም። ከዳኒ ጋር አንድ ትላንት ያረገችው ነገር አንድ ልክ አይደለም። ለሰላም እንኳን እሺ ብትል ይደብራል። ትላንት ያረገችው ነገር ያየነው ነገር እኔዋን
እኔ እንጃ የፈለገ በሺምም ትሰራው በምንም ትሰራው አቃሎ ሺመኛ ያልተውን ትችላለች ግን ምን ተቀባይነት ያለው ነገር እሱን ምክንያት እሱን አይደለም ግን ትላንትና ሃይሚ ስሚኝ አያችሁ አይደል አሁን ሃይሚ የተሳተችው ምንድነው ትናንት ያደረገችውን ነገር እንደ ትክክል እያየችው ነው አውርተን ጨርሰናል ካንተ ጋር ያለውን ነገር ጨርሰናል ሶ ምንም ነገር ማድረግ ይችላል ይሄ ነገር መፍትሄ አይሆንም እናንተ ፍቅር መሃል ሃይሚ ያደረግሽ ያለሽው ነገር መፍትሄ አይሆንም ልክ አይደለሽም ነገሮችን መተው ብቻ ብሩክ ያለው እኮ ልክ ነው ትናንት ያደረገችው ነገር አይ ነው ልክ አይደለም በሺም አርጋው ሊሆን ይችላል ኦኬ በሺም ሲደረግ አንድ ነገር አለ አይደለ ከዛ በኋላ በዛ ሺም የመጣውን ነገር ማካካሻ የሆነ መልስ ያስፈልጋል እዚህ ጋር መልስ በተሰጣጡ ቁጥር የነዚህ ልጆች ክፍተት እየጨመረ ነው እንጂ የሚሄደው እየጠበበ አይሄድም እና ሃይሚ ትናንት ላደረግሽው ነገር ብሩኬን ይቅርታ ባትዩም ነገሮችን ባታከብጃቸውና ኦኬ እንደዚህ ነው ብለሽ አስረድተሽ ብታልፊያቸው ብሩኬ የሚነላ አካባቢ ሰው አይደለም ነገሮችን አያባብስም ያጠፋል ነገሮችን ግን አያባብስም አንቺም ያለውን ነገር ተረድተሽ እንደዛ ብታረጊና በመልካም ነገር ቢቋጭ መልካም ነው እሱን ምክንያት አታድርግ ፈልጌም ላድርገው ሳልፈልግም አላድርገው እኔ ምክንያት እያረኩ አይደለም ትላንትና እንኳን ያረክሽው ነገር እዚህ ጋር ሰላም ያወርድ አይደለም ቆይ አሁን ባንተ ቦታ ማለት ነው ሆኖ ማንም ሰው ሊረዳህ አይችልም አሁን ስለ ትናንት ነው ሀብል ምናምን እንድታወራም አልፈልግም ሲጀመር ለብተም አይደለም ምክንያቱም ካንተ ጋር እኔ ካንተ ጋር አላወራም አይ እየነገርኩ እኮ ነው አይደለም እኔ ተደማመጥንትና ለሰላም እንኳን ቢባል እነዛን ሰዎች ከህይወቷ ያስወጣይ ሰው አይደለች ዝም በል በእናትህ አንተ ነህ ያመጣሃቸው እኔ ይኸውላችሁ አሁን ይሄ ነገር ዙሩ እያከረረ ነው ንግግራቸውም እየጠጠረ እየመጣ ነው ዝም በል እባክህ ይሄንንም አባባል ቪዲዮን አቁሞ ወደፊት መልሶ እንደሚያየው ተስፋ አደርጋለሁ እነዚህ ሰዎች በትክክል ወደ እናንተ ህይወት ሲመጡ አቅደውና አስበው የመጡ ሰዎች ናቸው ያን ነገር አስቀድማችሁ መለየትና ማወቅ ነበረባችሁ ፍቅር ወዳለበት አካባቢ ላይ ሌላ ሰው ሲጨመር ኦር ደግሞ አላር አብራችሁ ያልቆየ ሰው እንዳዲስ ወደ እናንተ ህይወት ሲመጣ አንድና አንድ ከናንተ የሚፈልገው አንድ ነገር አለ ወይ ከሱ ነው ወይ ከሷ ነው ሶ ያንን ነገር ገብቷቸው ገና ከመጀመሪያው ከጅምሩ እነሱን ከህይወታቸው ማስወጣት ሲችሉ እነሱን በህይወታቸው በማቆየታቸው ይሄ ነገር ተፈጥሯል ማለት ነው ሶ ከዚህ በኋላ ላለው ነገር ተምራችሁ ይቅርታ እንደምትደራረጉ አልጠራጠርም ግን ከዚህ ነገር ተምራችሁ ነገ ለሚኖራችሁ የወደፊት ጊዜ ህይወት ራሳችሁን ከእንደነዚህ አይነት ሰዎች ያርቃችሁ በመልካም ጓደኞች ታጥራችሁ መልካም ህይወት እንዲኖራችሁ መልካም ምኞቴ ነው የጨረቃ ፋሚሊ ሁላችሁም ይሄን ቪዲዮ የምትመለከቱ ላይሚና ለቡርኬ እየገባችሁ ይቅርታ በሉልን በእኛ ስም እንዲታረቁልን እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር ሁላችሁም ስላያችሁን ስላዳመጣችሁን በአስተያየቶቻችን ስለተጋራችሁ እናመሰግናለን ሁላችሁም የጨረቃ ፋሚሊዎች ለዚህ ቤተሰብ አዲስ ከሆናችሁ ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ የደወል ምልክቷን እየተጫናችሁ ሁሉ ጊዜ ቪዲዮ ስንለቅ በዚህ ሰዓት እንዲደርሳችሁ ማድረግ ትችላላችሁ ስለተመለከታችሁ እናመሰግናለን መልካም ጊዜ ይመቻችሁ